ሰላም እንዴናችሁ? ይሄ ምክር እንግዲህ በጣም ሀብታም መሆን ለምትፈልጉ ህይወታችሁን ለመቀየር ለምትፈልጉ ከራሳችሁ ህይወት አልፋችሁ የቤተሰባችሁን ህይወት ለመቀየር የምትፈልጉ ሰዎች ነው። እንግዲህ ያው ቲክቶክ የምትጠቀሙት ጊዜ ለማጥፋት የምታደርጉት ነገር ጠፍቷችሁ ከሆነ በእርግጠኝነት ይሄ ቪዲዮን ስክሮል ታደርጋላችሁ እርግጠኛ ነኝ። ግን ሲሪየስሊ ሆነው በጣም ሀብታም መሆን ለሚፈልጉ ሰዎች ህይወታቸውን ለመቀየር ለሚፈልጉ ከዚህ ሁሉ ሰው ተለይተው ማለት ነው የተለየ ህይወት ለራሳቸውም ለቤተሰባቸውም የሚተርፍ ሀብት መመስረት ለሚፈልጉ ሰዎች ብቻ ነው ይሄ ቪዲዮ። ብዙ ሰዎች አያዩትም። ከ3000 ወይም 5000 በታች ሰዎች ቢያዩት ነው ሲሪየስ የሆኑ ማለት ነው። ሌሎቹ እንግዲህ ያው ምን ታደርጉታላችሁ እንደ ሌሎች ሰዎች ናቸው። ኤኒዌይስ ብሌም ለማድረግ አይደለም ይሄ ቪዲዮ ሲሪየስ ሆኜ ነው ለመናገር የመጣሁት ማለት ነው። ሀብታም ለመሆን 3 ነገሮች ያስፈልጉናል። እነዛ 3 ነገሮች ምንድናቸው? አንደኛ እዚህ ውስጥ ምን እየተካሄደ እንደሆነ ማየት አለብን። አይምሯችን ራሳችን ዝቅ አድርገን ነው የምናየው ወይስ ያለምኩትን ነገር የፈለኩትን ነገር የማሳካት አቅም አለኝ ብለን ነው ራሳችንን የምናየው? እዚህ ውስጥ የምንናገረው ከራሳችን ጋር ያለውን ወሬ ካላስተካከል ህልማችን ማቴሪያላይዝ ማድረግ አንችልም። ገባችሁ አይደለ? ወደ ትክክለኛው ዓለም ማምጣት አንችልም። እዚህ መመስረት አለብን። ኮንፊደንሱ መጀመሪያ መምጣት አለበት። እዚህ ኮንፊደንሱ የሚመጣው ደግሞ ራሳችን ፖዚቲቭ የሆነ ነገር በመናገር ነው። ገባችሁ አይደለ? አይምሮአችን አሁን በብዙ አመቶች ኔጌቲቭ የሆኑ ነገሮች እየነገር ነው ስላደግን ማለት ነው ሰብኮንሺየሳችን ኔጌቲቭ የሆነ ሩቲን ያለው አስተሳሰባችን ማለት ነው። ጧት ስንነሳ ኔጌቲቭ ያሰብን ነው የምንነሳው፣ ወይ እንደዚህ ሆናለሁ እያልን እየተጨናነቅን ነው የምንነሳው። ገባችሁ አይደለ? ይሄን ነገር መቀየር አለብን። ኔጌቲቭ የሆነ አስተሳሰብ ስንቀይረው ወደ ፖዚቲቭ፣ ወደ ኮንፊደንስ፣ ወደ ሀብታም ነኝ ምንም ነገር ሊሚት አያደርገኝም የሚለውን ነገር ስንቀይረው ማለት ነው የዛኔ ነው የመጀመሪያው ስቴፕ የመጀመሪያው እርምጃ የምንወስደው ሀብታም ለመሆን ማለት ነው። ከብዙ ሰው የምንለየው። ገባችሁ አይደለ? ስለዚህ አይምሯችሁ ያለውን ንግግር ከራሳችሁ ጋር ማስተካከል አለባችሁ። አይምሯችሁ ጋር ያለው ንግግር ለማስተካከል ምን ማድረግ አለባችሁ? ወደ ዩቲዩብ ሂዱና አፈርሜሽንስ ፖዚቲቭ አፈርሜሽንስ ብላችሁ ሰርች አድርጉ። ከዛ ጧት ስትነሱ ለ15 ደቂቃ 10 ደቂቃ ያሉ አፈርሜሽኖችን እነሱን ስሙ። ከዛ ወደ ማታ ደግሞ ከመተኛታችሁ በፊት ወይም ደግሞ ስተኙ በስልካችሁ አፈርሜሽን ከፍታችሁ ማለት ነው የ5 ሰዓት የ6 ሰዓት አሉ ተኝተክ የምትሰማቸው አፈርሜሽኖች። አፈርሜሽን ምን ማለት ነው? ፖዚቲቭ የሆኑ ቃላቶች ማለት ነው። ዩቲዩብ ፖስት ይሉታል እነዚህ ቪዲዮዎች። ፖዚቲቭ የሆኑ ቃላቶች ሰው ይናገራል፣ እናንተም ትሰማላችሁ ማለት ነው። ሀብታም ነኝ፣ ጀግና ነኝ፣ እኔ ኮንፊደንስ በጣም ሰማይ ላይ ነው፣ እንደዚህ ነኝ። ገባችሁ አይደለ? በጣም በቃ የራሴ የሆነ ህይወት ከራሴ አልፌ ለቤተሰቦቼ የሚጠቅም የሚተራርፍ ሀብት እመሰርታለሁ ምናምን እያሉ የሚደጋግሙትን ነገር ነው አፈርሜሽን የሚባለው። ከዛ ተኝተን ይሄን ነገር ስንሰማው ሰብኮንሺየስ ማይንዳችን ወይም ደግሞ ኮንሺየስ ማይንድ የሚባለው ቀን ላይ ስራ ሆነን ምናምን በቃ በሐሳብ በቃ እንመሰጣለን አይደለ? ሳናቀው በቃ የሆነ ነገር እናደርጋለን ምናምን፣ እሱ ኮንሺየስ ማይንድ ነው የሚባለው። በቃ ገባችሁ አይደለ? ውሳኔ የሆነ ነገር አይተን ውሳኔ ለመወሰን ምናምን የምንጠቀምበት አይምሮአችን ኮንሺየስ ማይንድ ነው የሚባለው። ሳብኮንሺየስ ደግሞ እኛ ማናየው ነው። ህይወታችን ሙሉ የተቆጣጠረን ነገር ምንድነው? ሳብኮንሺየስ ማይንድ ይባላል። ገባችሁ አይደለ? ሳብኮንሺየስ ማይንድ ማለት ሳናየው እኛ ራሳችን ማለት ነው በድግግሞሽ የመጣ የተለመደ አይምሮአችን የለመደው አስተሳሰብ እንደሆነ ማወቅ አለብን። አሁን በቃ አስተዳደጋችን ቤተሰባችን እየተቆጡን ወይም ደግሞ እየተደበደብን አቢዩዝ እየተደረግን ካደግን ማለት ነው ሳብኮንሺየስ ማይንዳችን በጣም በቃ ላይክ ፍርሃት ይሰጠናል። በቃ ይዋል አይደለ? በጣም ሰዎች እንድንጠላ ያደርገናል። እኛ ባንፈልግም ለራሱ ኮንሺየስ ማይንዳችን በኮንሺየስ አስተሳሰባችን ወይም ደግሞ እኔ ለምንድን ነው ሰው መጠላው መጥላት አልፈልግም እያልን ለራሱ ሰው እንድንጠላ የሚያደርገን ነገር ሰብኮንሺየስ ይባላል። ገባችሁ አይደለ? ምክንያቱም ሰውነታችን ተምሯል፣ ሰው እንደሚጎዳን ተምሯል ከልጅነቱ ጀምሮ። ሰው ፍቅር እየሰጠን ወይም ደግሞ በቃ አንተ ጎበዝ ነህ አንተ ሀብታም ነህ ምናምን እየተባልክ ካደክ ደግሞ ማለት ነው ሰብኮንሺየስ ማይንዳችን እኔ ሀብታም ነኝ ደሃ የሚለው አስተሳሰብ ላይ ከኛ ጋር ሪሌት አያደርግም። ገባችሁ አይደለ? ስለዚህ ሳብኮንሺየስ ማይንዳችን ማለት ነው ሀብታም ነኝ የሚል አስተሳሰብ ካለው
ምንድነው የሚያደርገው ሰውነታችን? እኛ ምንድነው የምናደርገው መሰላችሁ? ሳይታወቀን ለራሱ ማለት ነው በጣም እንሰራለን ሀብት ለማምጣት ማለት ነው። ምክንያቱም ኢነርጂያችን የሳብኮንሺየስ ማይንዳችን ሀብታም የሆነ አስተሳሰብ ካለ ማለት ነው ማቴሪያል ወርልድ እዚህ ዓለም ላይ ያለው ደግሞ ከሱ ጋር ማች የሚያደርግ ኢነርጂ የማምጣት አቅም አለን። ገባችሁ አይደለ? እኔ ደካማ ነኝ ደሃ ነኝ ብለን የምናስብ ከሆነ ደግሞ የዛን ተመሳሳይ ዓለም ምን ሰጠናለች? ዩኒቨርስ ምን ሰጠናለች መሰላችሁ? ከዛ ተመሳሳይ ማቴሪያል ሰጠናለች ማለት ነው። ድህነት ሰጠናለች፣ ገንዘብ ላክ እናደርጋለን ማለት ነው። እየገባችሁ እንደሆነ እርግጠኛ ነኝ። ከጠፋችሁ ችግር የለውም ደግማችሁ ይሄ ቪዲዮ ማየት ትችላላችሁ። ከዛ ሳብኮንሺየስ ማይንዳችሁን መቀየር ከቻላችሁ ማለት ነው ከኔጌቲቪቲ ወደ ፖዚቲቪቲ፣ ከድሃ ነኝ ወደ ሀብታም ነኝ። ኢቭን ብር ባይኖራችሁም ባንካችሁ ላይ ገባችሁ አይደለ? ሀብታም ነኝ፣ እኔ ሀብታም ለመሆን ነው የተፈጠርኩት። ስለዚህ ይሄን ህይወት ለማምጣት ደግሞ እሰራለሁኝ ብለን ራሳችን ለማሳመን ማለት ነው ቀን በቀን ራሳችን ይሄን መንገር አለብን። አይምሮአችን ካስተካከልን በኋላ ሁለተኛ ምንድነው የሚመጣው? ከእናንተ ጋር ያለው ሰው እዩት፣ ዞራችሁ ማለት ነው ከተማ ውጡና ማለት ነው ሰውን ሁሉ እዩት። ሱቅ ቤት ሄዳችሁ ግሮሽ የሚገዛበት ምግብ የሚገዛበት ሁሉም ሰው እዩት። ምንድነው የሚያደርገው? ሲኒማ ቤት ያሉ ሰዎች ገብታችሁ እያቸው ሁሉም ሰው ማለት ነው ምንድነው የሚያደርገው? እያቸው እነሱን። ከዛ ከነሱ ተቃራኒ ያርጉ። እነሱ የሚያደርጉትን ነገር ተቃራኒ ያርጉ። አብዛኛው ሰው ሶሻል ሚዲያ ላይ የምታዩዋቸው ጓደኞቻችሁ ይሁን ወይም ደግሞ በቀን እዚህ ያማረ ምግብ ፎቶ እያነሱ ምናምን የሚለቁት ጓደኞቻችሁ የነሱን ህይወት ይዩትና ማለት ነው ከነሱ ተቃራኒ ህይወት ኑሩ። በጣም ቀላል ነው ይሄ። ከነሱ ተቃራኒ ህይወት ስላችሁ ማለት ነው እነሱ ኔትፍሊክስ የሚያዩ ከሆነ ቀን በቀን ወይም ደግሞ ዩቲዩብ በቃ ተተክለው የሚውሉ ከሆነ ቲክቶክ ተተክለው የሚውሉ ከሆነ ለ4-5 ሰዓት ስራ ሄደው ከዛ ሰርተው ቤት ተመልሰው ቲክቶክ ሙቪ ማየት ገባችሁ አይደል? ስፖርት አለመስራት። እንደነሱ መሆን ከፈለጋችሁ እነዚህ ነገሮች ማድረግ ነው፣ ቀላል ነው። እንደነሱ መሆን ካልፈለጋችሁ ደግሞ ከነሱ የተለየ ህይወት ገባችሁ አይደል? በጣም ሀብታም መሆን ከፈለጋችሁ ደግሞ እነዚህ ነገሮችን አጥፍታችሁ ወደ ስራችሁ ፎከስ ማድረግ ማለት ነው። ገባችሁ አይደል? እነዚህ ኔትፍሊክስ እና ዩቲዩብ እና ቲክቶክ ሉዝ ስታደርጉ ማለት ነው ሀብት መምጣት ይጨምራል። ማንበብ ስትጀምሩ ይላል አይደል? ይሄን ሉዝ ያደርጋችሁ ማንበብ ትጀምራላችሁ። እውቀት ለማካበት ማለት ነው መስራት ትጀምራላችሁ። ከዛ ሀብት እያደገ ይመጣል፣ ይሄ እየቀነሰ ይመጣል። በዚህ ያለው እርካታ ደግሞ እየበለጠ ይመጣል፣ እዚህ ያለው እርካታ ደግሞ እየቀነሰ ይመጣል። ገባችሁ አይደል?